እንደ ዛሬ ደስ ብሎኝ አያውቅም። በጣም የሚገርም ቀን ነው። ምን አይነት እድል ነው ያለኝ? ይሄ ጆርጅ የተባለ ሰውዬ ራሱ ዛሬ ሲፈነድቅ ማደሩ ነው። የተሳሳተ ነገር ነው እያደረጋችሁ ያላችሁት። በጣም ይገርምሻል። እንደ ዛሬ ትክክለኛ የሆነ ነገር አድርገን አናውቅም። በተለይ አዲስ በህይወቷ ዛሬ ነው ትክክለኛ ነገር ያደረገችው። ቆይ ምን ልታደርጉኝ ነው? አይሽ አሁን ገና ትክክለኛ ጥሩ ጥያቄ ጠየቅሽ። ባሳዛኝ ሁኔታ ከዚህ በኋላ የኔ ብርቅዬ አሻንጉሊቴ ነሽ። አሻንጉሊት? አዎ፣ ወንዶችን እየሄድሽ የምታጫውችልኝ የማከራይሽ የግሌ አሻንጉሊት ነሽ። ምን? አይሆንም። ቆይ እዚህ ድረስ አግታችሁ ያመጣችሁኝ አስገድዳችሁ ልደፍሩኝ ነው እንዴ? አልኩ ወጣኝ። ለምንድን ነው ሰው ያላሰበውን ነገር የምታሳስቡት እናንተ ሰዎች? እኔንም ክፉ አታርጉኝ እንጂ እንዴ። ክፉ ካልሆንኩ ታዲያ ልቀቀኝ። ተይ እንጂ። እንዴት ብዬ ነው እጄ የገባው እንዳይመን እንደምጥለው? ዛሬ በተለየ ሁኔታ በጥሩ ሁኔታ ለተከበረ ዲፕሎማት ነው ዛሬ ድንግልናሽን የምትሰጪው። እንዴት አይነት ቆሻሻ ንግግር ነው ከአንደበት የሚወጣው? ድንግልና ማለት እኮ ለአንዲት ሴት ክብሯ ነው አይደለም? የሷ የመላ ቤተሰቧ ክብር ነው። ታያት የኔ እንዳይመንድ ልቀቂያት። ይኸውልሽ የተከበረ ስለሆነ እኮ ነው ለተከበረ ዲፕሎማት ለመስጠት ሁኔታዎችን እያመቻቸውልሽ ያለሽው። ታዲያ ይህንን ጣፋጭ ነገር ስትሰጪው ደስ እያለሽ ነው መሆን ያለበት እንጂ እኔ እንዳስገድድኩሽ መሆን የለበትም። ባለጌ ነሽ፣ የሴት ክብር የማታውቅ ርካሽ። ችጋራ ስትከበሪ አትከበሪም እንዴ? ካሁን በኋላ የማዘሽን በስነ ስርዓት ማታረጊ ከሆነ እደፋሻለሁ። አላደርገው። ከፈለክ ግደለኝ እንጂ እንደዚህ አይነቱን የረከሰ ስራ አላደርግም። አታደርጊም ወይ? ካሁን በኋላ ለኔ መታዘዝን መለመድ አለብሽ። አሁን ሹራብሽ ነው። እባክህ ተወኝ። አውልቂው። ፍጠኝ። በዚህ እኔ ላይ ፈጠን በርቺ። ይህ ሹራቧ። አሁን ደግሞ ሸሚዝሽ። እባክህ እኔ ማድረግ አልችልም። እባክህ አታስጨንቀኝ። አንቺ ልጅ ሴጣኔን አታምጪው። እኔ ሳዝሽ መታዘዝን መልመድ አለብሽ። አውልቂው። ለምንድን ነው እዚህ ያመጣችሁኝ? አንተንም ያንን አለቃችሁም እገላችኋለሁ። ለኔም ጥያቄ ሆኖ ይሄ ልጅ ለምን እዚህ እንደመጣ ነው። ትንሽ ተረጋግቶ ማሰብ ከቻለ ብዬ ነው ወደዚህ ያመጣሁት። ቆይ እንደ ብሌን እኔንም ልገሉኝ ነው? ሰውዬ ደጋግሜ 10 ጊዜ ነግሬያለሁ እኮ ብሌንን እኔ አልገደልኳትም። የእሷ መሞት ለኔ ማስደንጋጭ ነው። ሁላችሁም ያው ናችሁ። እገላችኋለሁ። ዜድ ግን ቀድሞ እንዳይገል። ከልጁ ጋር ግን ከዚህ ቀደም ትታወቃላችሁ እንዴ? አዎ ትንሽ ተጋጭተን ነበር ከዚህ በፊት። ምን አንቺም ረስተሽው ካልሆነ እኮ ብሌንን ሊያስመልጣት ሞክሮ ዜድ ከባድ ቅጣት ነው የቀጣው። አዎ አስታወስኩት። በብሌን ሞት ምን ያክል ከባድ ሐዘን ውስጥ እንዳለ መገመት ያቅተኛል። እውነት ሲያሳዝን። ማን ነው አንቺን ለኔ ያዛኝ ያደረገሽ? ማንንም ሰው እንዲያዝንልኝ አልፈልግም። ሁላችሁም ለብሌን ሞት ተጠያቂ ናችሁ። አንቺንም ቢሆን ዋጋሽን እሰጥሻለሁ። እዚህ ፊት እንዳረግጥል እሷ ምን ታርግ? ሰው ሊያስረዳ ሲሞክር አትረዳም እንዴ? እንደዛ መተኝም በትዕግስት ያለፍኩ ዳግመኛ እንዳትጎዳ ስለፈለኩ። አሁን ወሬውን ተውና ከዚህ እንዲሄድ አድርገኝ። እስካልተረጋጋ ድረስ ከዚህ ንቅንቅ አትልም። ዳግመኛ ዜድ እጁ ውስጥ ከገባ ይገላል። ታዲያ እናንተ እያዳናችሁ መሆኑ ነው? አዎ ትንሽ ማሰብ እንድሞክር ነው ወደዚህ ያመጣው። ቆይ ከኔ ምንድን ነው የምትፈልገው? በዜድ ክፋት የተጎዳው አንተ ብቻ አይደለም። ተመልከታት እስቲ ይችል ልጅ ዜድ ባሰቃቂ ሁኔታ ነው አባቷን ፊት ለፊቷ የገደለው። ስለዚህ ዜድ የሁላችንም ጠላት ነው። ለሱ የምትሰራ አለቅላቂ መሆኑን እኮ አውቃለሁ። አዎ ልክ ነህ፣ አልተሳሳትክም። ነገር ግን አሁን የምሰራው በፍቅሯ ላንበረከከችኝ ለዚህች ልጅ ነው። የእሷ ጠላት ደግሞ የኔም ጠላት ነው። ታዲያ እኔ ምን እንዳደርግልህ የምትፈልገው? ይኸውልህ ከስሜታዊነት ወጥተን የጋራ ጠላታችንን በጋራ ነው ማጥቃት ያለብን።
ፈጣሪ አስደነገጥከኝ እኮ። አይ ከምሳቃሽ እኮ የተረፈ ፈዋ ካለ እንድትሰጪኝ ብዬ ነው። እሺ እሰጥሃለሁ። ይቅርታሽ ግን በጣም ስለራበኝ ነው ጠየቅኩሽ። ምን ማለት አይደለም። እኔም ሳልበላ ያስተረፍኩት ነው። እሺ ስምሽን እኮ አልነገርሽኝ። ስሜ ማወቁ አስፈላጊ? ያው ስምሽን ጠርቼ እንዳመሰግንሽ ነው። እሺ እድል። ለማንኛውም እድል ምሳቃሽን ያለምንም ስስት ስለሰጠሽኝ ከልብ አመሰግናለሁ። ብድር መላሽ አድርጊ። በጣም ያካበድ ካልመሰለህ? ለማንኛውም ምስጋናን ተቀብያለሁ። ደግሞ ምን ቀረ? እኔ ሳኝ ልቅም ያልሽ ቆንጅዬ ነሽ። አንተ ትቀልዳለህ። በልበላ ትቀልድ። ቻው። በጣም አመሰግናለሁ። እሺ ለምግቡም ለውብ ፈገግታሽም። በጣም አዝናለሁ። የስራ ነገር ሆኖብኝ ነው። እንዴት እንደዚህ ታደርጊኛለሽ? አብኝሽ ነበር እኮ። ሁላችንም ተታለን መተን ነው እዚህ ሻርኮለን የቀረነው። እባክሽ እንደዚህ አጨክኝብኝ። ከዚህ ሰው ያስመልጪ። ሌላስ የለሽም? ለምን አመጣሽ? ለምን አስመልጥሻለሁ? ባይሆን አምነሽ ተቀብለሽ አርፈሽ ብትቀመጪ ነው የሚሻልሽ። ብዙም መልክሽን አትስሪ። እንዴት ነው የምታስቢው? ይሄ እኮ የክብሬ ጉዳይ ነው። እኛም አንድ ሰሞን እንደዚህ አድርጎን ነበር። ያው የጊዜ ጉዳይ ነው እንጂ መወሰዱ አይቀር። ምንድነው በዚህ ልክ ማካበድ? ባይሆን አርፈሽ ለደህና ሰው ግጭ። አንቺ ስራትሽ ነሽ። አርፈሽ ተቀመጪ እሺ? ምንድነው የምትንጫጩት? አንቺ እስካሁን ድረስ እልህሽ አልበረደልሽም? ዜድ በእናትህ እድል ውስጠኝና ደህና አድርጌ ልጠፍጥፋት። ረፊያ አንቺ አህያለሁ። እቺ እንቡጥ እኮ በጥሩ ዋጋ የምትሸጥ ሙሽራዬ ናት። ባይሆን ዛሬ ተንከባከቢያትና ሌላ ጊዜ በደንብ አድርገሽ ተቀጥቅጫታለሽ። አሁን እንድትረጋጋ ውሃ አምጪላት። ቆይ እናንተ ከሴት አልተፈጠራችሁ? ዝይ ይወዛ አትፈላሰፊብኝ። ለምን እንደዚህ አይነት ኃጢአት ትሰራለህ? ፈልጊው። ምን አባሽ ነው እንደዚህ የሚያቀበጣጠርሽ? ነው ወይስ ዱላው አልጠቀመሽም? ይልቅ ተዘጋጃጅና ጠብቂ፣ ልብስ ያዘጋጁልሻል። አየካት አይደለ ጥገባን? ዜድ በእናትህ ደህና አድርጌ ልቀጥቅጣት። አሁኑን ይህንን ውሃ አንስተሽ ጠጪ። አልጠጣው። ውሃ አልጠማኝም። አሁኑን አንስተሽ ጠጪ። አንድ ትእዛዝ ሳስሽ ወዲያውኑ ተግባራዊ አድርጊ። ጨካኞች ናችሁ። አንቺ ካልሽ እንግዲህ እንዳልሽ። አዲስ ያን ድራግ ያለበትን ውሃን የሰጠሻት? አዎ። ካሁን በኋላ እንግዲህ ሳትወድ በግዷ ራሷ ፈልጋ ነው ድንግሌን ውሰዱልኝ ብላ የምትመጣው። አይ ጆርጅ፣ ምን አይነት ዕቃ ነው ግን የሰጠኝ? አዲስዬ እቺን ዳይመንዴን እንግዲህ ተንከባከቢልኝ። ቻው የኔ ዳይመንድ። ቻው ቻው። አሌክሶ የጭህን ዋነኛ ፓርቲ አባላችን። የሚገርም እያሰብኩ ነው የመጣው። ምን ነው በሰላም ነው ያሰብክ? አዎ አንድ ጉዳይ ላማክረ ነበረ። እንዴት ነው በዚህ በዲጂታል ዘመን አባላቶቻችንን በቲክታክ ማንሰበሰበው? አንተ ምን አይነት ምጡቅ ሐሳብ ነው? ከኩርኩሙ በኋላ ግን ሊቅ እየሆንክ ነው። ምን አለ ግን እንደዚህ በየወረዳው በየክፍለ ከተማ ያሉትን ቢኮረኩሟቸውና ሊቅ ቢያረጓቸው። እኔ እኮ አላስብ። በቃ ከዘመኑ ጋር የዘመነ ፓርቲ ነው መመስረት ያለብን። ሳይውል ሳያደር ቲክቶክ መክፈት አለብኝ። ግን እንደው አንድ ጥያቄ ልጠይቀው ጎሳ። እሺ የምትወዳደረው ምርጫ ነው ወይስ ቲክቶክ ክሬቲቭ አዋርድ ነው? ሁለቱም ቢሆን አይከፋም። በአንድ ድንጋይ ሁለት ወፍ። አይ እኔ ካንተ ጋር እንደው ምን አደናቆረኝ። ለማንኛውም ብርሃን አይተኸዋል? ትላንትና እንደዛ እኔና አንተን ሲያለፋን ከቆየ በኋላ እስካሁን አልተገናኘንም። ለመሆኑ እሱ ልጅ ግን ምን እያሰበ ነው?
ለምንድን ነው ከኛ ከጭን ፓርቲ ጋር አብሮ የማይሰራው? ለምንድን ነው አትነግሩም እንዴ? ለምንድን ነው የማይሰራው የማይደግፈን? አንተም እሱም ጤነኛ አይደላችሁ። እሱም በጧት ስልኩን ዘግቶ ወዴት አባቱ እንደጠፋ አላቀለትም። ለማንኛውም እኔ ሄጄ እፈልገዋለሁ። አንተም አርቅቅ። እኔ ልፈልገው። እሺ በሀሳባችሁ ተስማምቻለሁኝ። ስልኬ ባትሪ ስለዘጋብኝ ጓደኛ ጋር ተስደውለኛለህ። ድንገት ስጠፋበት ይጨነቃል። ያ አብሮክ ሲገረፍ የነበረው? አዎ ያሉበትን ቦታ ማሳወቅ አለብኝ። ግን እንዴት ነው? ሚስጥር ጠባቂ ነው? ስለሱ ስጋት አይግባ። ዜሮ 0900000744 ሄሎ ማን ልበል? እኔን አታውቀኝ። ብርሃን ከኔ ጋር ነው። ስልኩ ምን? አንተ ማን ነህ? ብርሃን አግታችሁት ነው እንዴ? አንድ ነገር ይሁንና እንጋደላታለን። የገባችሁበት ገብቻ አገኛችኋል። አሁን የት ነው ያላችሁት? አቦ አረጋጋው። መጀመሪያ ለምን እንደደወልኩልህ ወቅ። ስልኩ ባትሪ ስለዘጋ ነው በእኔ ደወለልህ። ሊያወራ ይፈልጋል። ሄሎ አሌክስ። ሄሎ ብርሃን። አንተ የታባውን ነው የምታስጨንቀኝ? ስልክህም ዝግ ነው። አዎ ስልኬ ባትሪ ዘግቶ ነው። እርግጠኛ ነህ? ደህና ነህ? ግን ታግተህም ከሆነ ያለህበት ድረስ እያነፈነፍኩ ነው የምመጣው። ደህና ነኝ እኮ አልኩ። አሁንም እንዳትጨነቅ ብዬ ነው በሌላ ስልክ የደወልኩልህ። እሺ ኢትስ ኦኬ። ደህና መሆንህን ካረጋገጥኩ ችግር የለውም። ግን ደህና መሆንህን ማየት ስለምፈልግ ያለህበት ቦታ ድረስ እመጣለሁ። የት ነው ያለኸው? ልምጣ አሁን? የት ነኝ? አንተ ቆይ ማንን ነው የምታስፈቅደው? ጥያቄ እኮ የት ብዬ ልምጣ ነው። ፍቃድ ጠይቀህ ነው እንዴ ነው የምመጣው? ልምጣ እያለኝ ነው። ይምጣ አይደል? ችግር የማይፈጥር ከሆነና ሚስጥር ጠባቂ አይነት ሰው ከሆነ ይምጣ። ያለንበትን አድራሻ አንተ ነገሩ። ሄሎ ማን ነህ? ብርሃን አግታችሁት ነው? እመጣልሃለሁ። ኤለርኪያ ምን እሺ? እኔ ነው እና እዚህ ክፍል ውስጥ ከኔና ካንቺ ውጪ ሌላ አለርኪያል? በቃ እሺ ሙድሽ ብዛይከነት። አዎ እሺ በቃ እሺ። ደግሞ አዲስ ላይ ቂም እንደተርዚ ነው እንዳትይባት። ተገዳ ነው። እሺ በቃ እሺ ፋቤ ጀለሲ ይህን ስፓት ለመድሸት ተይም እባክሽ። አንቺ ደግሞ በአባቴ ሞት ምክንያት በጣም አዝኛለሁ። ዘይድ በጣም ጨካኝ ሰው ነው። ይገርምሻል፣ አቤን አንድም ቀን እንኳን በእኔ ስቆ ተደስቶ አያውቅም ነበር። አዝናለሁ ለአባቴ። ፈጣሪ ያጽና ጀለሲ። ይህንን ማታ ብርድ ሲመጣ ትለብሷል። አመሰግናለሁ። ግን አንቺ እኔን ስለረዳሽኝ ምንም አያደርሱብሽ? እሱማ ምን ጥያቄ አለው? በእዚች ጋሻ ጋርጋትና ማታ ብርድ ሲመጣ ትለብሷል። እኔ በጧት መጥቼ ወስዷል። ለዋልሽልኝ ሁሉ በጣም ነው የማመሰግነው። እዚህ ተስፋ በሌለበት ቤት ውስጥ አንድ ተስፋ የሆንሽኝ አንቺ ብቻ ነሽ። አቦ ፍታ የምን ትተ ማለት ነው። በቃ ደህና ነሽ? እንኳን ለዚች ለተቀደሰች ቀን በሰላም አደረሰን። ቺርስ። ብዙም አትቸኩል። መቸኮል ዋጋ ሊያስከፍለን ይችላል።
ለመሆኑ ሴቶቹ የታሉ? አሉ መኝታ ቤት ልብስ እየቀያየሩ ነው። ሁሉም ቨርጅን ናቸው? አይ አንዷ ናት። ለማማረጥ እንኳን ቢያንስ በዛ አድርጋ አታቀርብ ወይ ጆርጅ? ይህችንም በስንት መከራ መሰለ ያገኘኋት። ብዙም አታካብድ። የታለች ለመሆኑ ልጅቷ? ሁሉም መተዋየታቸው ከነሱ ማለት ትመርጣለህ? ምን ሆነሃል? ሌሎቹ ምን ይሰሩልኛል? አይ ያው ለዛሬም አንተም ከፈለግ አንድ መዝናኛ ይዘህ እንድታድር ብዬ ነው። ጆርጅ ሙት፣ ወጪው ግን በእኔ ነው ግብዣው። ተው እንጂ ማሽቃበጡን በልክ አድርገው። ሌላው ደግሞ አንድ ያሰብኩት ነገር አለ። ስራችን አዋጭ እየሆነ ከሄደ ሴቶቹን እያጫረትን መሸጥ እንጀምራለን። ዋው በጣም የሚገርም ነው። ምን አይነት ምጡቅ አይምሮ ነው ያለ ጆርጅ። ስለዚህ ካሁን በኋላ እኔ ቤት ያሉ ቅምጥሎች በከፍተኛ ዋጋ ይሸጣሉ ማለት ነው። አው ብቻ ዋናው ስራ የዛሬው ስራ ይሳካል። ይሳካል። እኔ የምልህ ጆርጅ ግን እኔ ክፍያ እንዴት ነው? ለሴቶቹ ከሚከፈላቸው 60% እኔ 40% እኔ እናንተ እንወስዳለን። እንዴ ምን ማለት ነው ጆርጅ? ሴቶቹን እኔ አቅርቤ መቼ የምታህል ፐርሰንት ነው ለኔ የሚከፈል? ባቀረበ ሳይሆን ጨዋታው በሸጠ ነው። ቅር ካለ ደግሞ ስራውም ሊቀር ይችላል። አየየ ቅር ብሎኝ እንኳን አይደለም። ያው ስራውን እያየ ባይሆን ወደፊት ትጨምርልኛል። አንተ ብጣሻ፣ አንተም ወንድ ሆነህ እኔን ለማታለል ትሞክራለህ። በጣም ይቅርታ፣ ግዴታ ማምለጥ ስላለብኝ ነው ያን ያደረኩት። ስለዚህ እኔ ስሜት ላይ ተጫወትክብኝ። እኔ ማን እንደሆንኩኝ በደንብ አድርጌ ያሳይካለሁ። ተይኝ እባክሽ፣ ለራሴ ነው ውስጤ ደምቷል። የራስ ጉዳይ። ጭራሽ ብለህ ደግሞ ከዛች ከሄራን ጋር ትተሻሽልኛለህ። እንኳን ተሻሸው። አንቺ ራስሽ እንደማን ነው የምታስቢው? ሲጀመር አንቺ እኮ ከዛች ሄራን ከምትባል ሴት ጋር የምትወዳደሪኝ ሰው አይደለሽ። አንተ እናትንና እሺ፣ ምንድን ነው አፍክ የምትከፍተው? ስትፈልግ ይዘሃት ተጋደም። እሺ፣ እኔ ግን እንደዚህ ላረክበት የእጅህን ነው የምሰጥ። ጠብቅ። እሺ፣ ተይ እባክሽ፣ ወደዚህ ሂጂ። ጭራሽ ልታስፈራሪኝ ትሞክሪያለሽ እንዴ? ማናት? አንተ እዚህ ምንድን ነው የምትሰራው? ብለህ ከጠላታችን ጋር ትወዳጃለህ? ከሀጂ ነህ ባንዳ። አንተ ምን አባ ነው የሚያስፈጥን? በኩርኩም እንጥደል ላውርድልህ እንዴ? ሞክራ አድርገው እናሳያለሁ። እኔ በእጄ ገንፎ ይዤ የለ። አይ ቆንጂ፣ እንዴት አመሸሽ? ሰላም። አንተ የጓደኛ ያሟል እንዴ? እንዴ ምን አባ ነው የሚያስፈጥን? አሌክስ ተረጋጋ፣ እኔ ደህና ነኝ። ምኑ ደህና ሆንከው? ከጠላታችን ጋር ተባብረህ እዚህ ቁጭ ትላለህ? ጤነኛማ አይደለም። ተረጋጋ የኔ ወንድም፣ ታሪኩ ለእናንተ ብሎ ነው እሱን እዚህ ድረስ ይዞት የመጣው። ኧረ ቆንጂዬ አታውቂውም። ይሄ እግራችን እስኪቀጥን እኮ ነው እያሯሯጠ ልባችንን ያስተፋል። አረሳለህም? እሺ አጎትሽ ነው? ምን? ኧረ አይደለም። አንተ ምን አባ ነው የሚያስቀባጥር? እስቲ አፍህን ዝጋ። ገባኝ። አንቺንም እንደሱ አግቶሽ ነው አይዞሽ የመጣው። ኦኬ ችግር የለውም፣ ደርሼልሻለሁ። ለማንኛውም እኔ ያለሁልሽ። ኪድናፕ የሚለውን ፊልም አይተሽዋል? ልክ እንደሱ ነው ማስፈታሽ። ምን እየሆንክ ነው ያለኸው? ችግር የለውም። እሺ ደርሼላችኋለሁ። እሺ ለሁለታችሁ ምንም እንዳያሳስባችሁ። እስቲ ዝም በል እስቲ። ለማንኛውም ይኸው ለዚህ አስመጣው የጋራ ጠላታችን ስለሆነው ስለዚህ እንድንመካከር። የጋራ ጠላታችን ከመቼ በኋላ ነው ደግሞ ለአንተ ጠላት የሆነው? ከእሱ ጋር ተባብራችሁ መሰለኝ እንደዛ ልባችንን እስክንተፋ ድረስ የገረፋችሁ። አሌክስ እውነቱን ነው እያወራ ያለው። ዜድ የእነሱም ጠላት ነው። ዝም በል አንተ። ይህ ልጉም ይህን ቀዳዳ ሽርክታፍ አምነህ ሆነውና ነው ከኔ ከወንድሜ የበለጠ አምነህ ሆነው ወይ? እሱን ልታምነን ይገባል። ያ ሴጣን የኔንም አባት አሳጥቶኛል። አይዞሽ ሴጣን ብሎ የምንቀውሽ ምን አባ ነው መሽገር ይመስል ሄደህ የምትለጠፉ? ለምንድነው ስርዓትን የማትይዘው? ቆይ ብርሃን፣ ይሄ ልጅ የሚለኝ እውነቱን ነው እንዴ? አምናዋል? ባላምነው ኑሮ አንተም እዚህ ድረስ እንድትመጣ አላደርግም ነበር። እሺ ያ ከሌሊቱ 9 ሰዓት ተኩል ፊት የሚመስል ሰውዬ ጠላታችን ነው ተባለ። ምን ልታደርጉ ነው? በጋራ ሆነን ልንበቀለው ይገባል። ማንን?
ያ ለሀገር የሰለችን ወንበዴን ነው የምትጋፈጡት? ምን ይዘህ ነው የምትጋፈጠው? ታንክ ነው የያዝከው? ባዙቃ ነው? AK-14 ነው? አናናስ ቦምብ ነው? ምን ይዛችሁ ነው የምትጋፈጡት? ልንጋፈጠው ይገባል። የፈለገውን ነገር እያደረገ እንዲኖር መፍቀድ የለብንም። እሱማ ልክ ነሽ እኮ። ወይኔ ወኔዋ ደስ ሲል። ይገርማችኋል፣ ጣሊያንን እኮ ስናሸንፍ እንዳንቺ አይነት ቆንጃጅት ሴቶች ወኔ ነበረ ከመሪዎቹ ጀርባ። አንተ ሌላ አስቀይመህ ነው እንዴ? የመጣንበትን ዓላማ እኮ እያስረዳንም። ውበቷን ማድነቅ አልችልም እንዴ? ድፍረቷን እኮ እያበረታታው ነው። ደግሞ ምንድነው ታላቅ እንደምሽ እንደዚህ የሚነጫነጨውና ነው? ስትዝቂ ራሱ ከሆነ ዲፒካ ፓድኮን ነው የምትመስልሽ አይደለ? ስትኮሳተርስ ያው ልክ እንዳንተ አሻንቲ ሻክቲ ነው የምትመስለው። ቁጭ በልና ነው ልጅቷ እሷ ነች። አንተ ጉደኛ በትክክል አውቃታል። እንዴት በአንድ ጊዜ ልትለያት ቻልክ? ግልጽ ነው። እነዚህን ሁለቱን እዚሁ ቤት ውስጥ ሲርመሰመሱ አይቻቸዋል። ጥሩ ነሽ። ይበልጥ ደግሞ እችን ብታወልቂያት የበለጠ ጥሩ ትሆኛለሽ። ዲፕሎማቱ በእርግጠኝነት ይወዷታል። ስምሽ ማን ነው? እድል። እድለኛ ነሽ። ሃይ ክላስ ከሆነ ሰው ጋር ነው የምትወጪው። እሺ። እንዴት ጥሩ ልጅ ናት እባክህ። ለማንኛውም አካውንትን የፈጠነ ቴክስት አድርግልኝ፣ የድርሻን የፈጠነ አስገባልሃለሁ። ምን ማለት ነው ጆርጅ? ምን ችግር አለው? ቀስ ብሎ ይደርስ የለም እንዴ? ወሬ አታብዛ። አካውንትን አርፈ ቴክስት አድርግልኝ። በቃ እየጠበቀኝ ነው፣ እኔ መሄድ አለብኝ። ይቻላል። መልካም ምሽት የኔ ዳይመንድ። ምን እያደረገ ነው የቆሻሻ? ቡጥና ልጅቷ ልቀቃት እንጂ እኔ ልግዛ ዜድ። ይሄም አይረባ ምንድን ነው የሚዘላብደው? በጣም ቀልደኛ ነው ቡጥና፣ እየቀለደ ነው። እኔ ልግዛት አልችል። እያበሳጨኸኝ ነው። አንተ ምን አባለህና ነው የምትገዛት? አንገትን ሳልቀለው አሁን ልቀቃት። ቀልደኛ ቀልደኛ። በዚህ ልክማ ልጆች በሴት አይራቡ። አንዳንዴም ጋብዛቸው። በሉ ቻ። አንተ ለዚህ በቃልኝ። ገና ቄጥን ሳጠርግ ዘለ ሴት ላይ ፊት። አሃ ጫማ ተለካካና እኩል ሆንን። ሰዓት ሸለምኳ። አውልቃት 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 ቶሎ። ያጠገብም እንደሆነ ገብቶኛል። እንዲህ ጠጋብ በገዛ ሂድ በቃ ጥግ ብለህ ይወጣል። ትንሽና ዜድ ልቀምቅም ቀጥሎ እናት ወደ ስራ ቢያ። ምንድን ነው? አረ ዜድ ዛሬ በርግዶልናል። የሆኑ ሼባ ቅምጥሎችን ፍለጋ በር ላይ ቆመዋል። አድርሰናል በላቸው። ሙድ ትይዛለህ እንዴ? እንደ ከተባት ቤት ለቤት እየዞሩ መጠየቅ ጀመሩ። አረ ዜድ ሰውየው ቅባት ነገር ናቸው መሰለኝ። መኪናቸው ጸዴ ነው። አስገባቸው አስገባቸው። ይሄ ከሁለት አንዱ ይዞ ይሄዳል። ሰላም፣ እንዴት አመሻችሁ? ማነው ቤቱን የጠቆመ? እታች ክለብ ያሉት ልጆች ናቸው ያሳዩ። ናይስ ሴቶች አሉ። ይሄው እነዚህ ሁለቱ አሉ። ከሁለት አንዱ መርጠ መውሰድ ትችላለህ። ከፈለክም ሁለቱን ይዘህ ሂድ። በኢየሱስ ይሄማ ከባድ ኃጢአት ነው። ባይሆን አንዷ ትበቃኛለች። እንግዲህ ይህንን ካልፈለክ ደግሞ እንደ ምርጫ የፈለከውን ማድረግ ትችላለህ። ለማንኛውም እኔ እንግዲህ እስከዛ ቶሌት ደርሼ ልምጣ። ሴቶች አጫውቱት። ናይስ ሴቶች ናቸው። ማናችሁ ነው በየ ልትለሰንክ? ምን አቡ በቶሎ ስና። ሴቶች ባለቤቴ ናት። ወጥቼ ማናገር አለብኝ። እመለሳለሁ። ዘንድሮ በሼቦቹ ብሷል። እነሱም እኮ ስሜት ያላቸው።
እንዴ ሼቦ የት ሄደ? ሚስቴ ደውላለች ብሎ ሊያዋራችሁ ዘንድሮ ሚስቶች በቃ ስራዬን አላሰራሉኝ አይደል? ኧረ በር በሩን ቢያለኝ እኮ ያው